አይታችሁታል? አህያ ላይ ኢየሱስን ትናርጉ ወሽ ወሽ የነጭ አክተር ፎቶ ይዘ በትልቁ አህያ ላይ ጭና አማራኩ አዋረድከን። አረ ህመም ጀርባን ይበጥስ ህማማት የለም። አይታችሁታል? አህያ ላይ ኢየሱስን ትናርጉ ወሽ ወሽ የነጭ አክተር ፎቶ ይዘ በትልቁ አህያ ላይ ጭና አማራኩ አዋረድከን። አረ ህመም ጀርባን ይበጥስ ህማማት የለም። አይታችሁታል? አህያ ላይ ቡና መጠጣት አይፈቀድም። ይሄንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት ሶስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ። እነዛ ሶስት ነጋዴዎች አንዱ ቡኑ፣ አንዱ አቦል፣ አንዱ ረጃ፣ አንዱ ቶና ተብለው ይጠሩ ነበር። አሁን ዛሬ ሶስት አይፈላም። ክርስቲያኖች በእነኛ ስም ነው የሚመለከው። ቡና መጠጣት አይፈቀድም። ይሄንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት ሶስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። እያነበቡ ያልተረጎሙት ሻሃውዜን ነፋሃይነ ወረማሃ ላቲ አይሳና ቲናባ ምንድነው? ይሄ የቁርአን ቃል ነው። በሙስሊሞቹ የብሉይ ኪዳን ቃል ነው። በሙስሊሞቹ የብሉይ ኪዳን ቃል ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል፣ በድንግልና ይወለዳል ይላል አማርኛው። ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ይሄ ቁርአን ነው። ካላወቅ እግዚአብሔር ይመስገን። አለማወቅን የመሰለ ድንቁርናን የመሰለ ነገር አለ። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። እያነበቡ ያልተረጎሙት ሻሃውዜን ነፋሃይነ ወረማሃ ላቲ አይሳና ቲናባ ምንድነው? ይሄ የቁርአን ቃል ነው። በሙስሊሞቹ የብሉይ ኪዳን ቃል ነው። በሙስሊሞቹ የብሉይ ኪዳን ቃል ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል፣ በድንግልና ይወለዳል ይላል አማርኛው። ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ይሄ ቁርአን ነው። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ። ሁሉ ስልጣን አላቸው። ኃይለኞች ናቸው። በነገራችሁ ላይ ሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። ተጠምቀዋል ኋላ ተጠምቀዋል ኋላ ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። ለካ ጥቅስ ጠቅሳለህ። ተምረህ ሙባረክ መጽሐፍ ቅዱስን እኔ ማርያምን ቤት ውስጥ ቁጭ ብዬ ስጸልይ እኩል ለማርያም ብንጸልይ ትሰማናለች ሁለታችንን? አዎ